ቬነሲያና ሌሎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን የተዘጋጀ ቬነሲያ ንጉሥ መክሲሚያኖስ በፈረሰኛነቱና በጦረኛነቱ የሮማ ሕዝብ አንቱ የሚለው ልዑል ቀኝ እጄ ነው እያለ ማውራት ከጀመረ ሰነበተ። በሚወጣባቸው አደባባዮች እንኳን ሳይቀር ከቀኙ የሚቆመው የቬነሱ ልዑል ማልኮስ ከሆነ ውሎ አደረ። የሮማ ሕዝብ ወደ መክሲሚያኖስ በተጠጋ ቁጥር ወደ ጽጌረዳዋ ትጠጋለህ ያሉትን የቅርብ ጊዜ ተረታቸው የሰራ ይመስላል። መክሲሚያኖስ አንድ ምሽት የጦሩን ሁኔታ ከልዑል ማልኮስ ጋር ሲነጋገር ከቆየ በኋላ ዛሬ ራት ከልዕልት ቬኔሲያ ጋር ነው ብሎ ወደ እልፍኝ ወሰደው። እመቤት ጠርሲዳ ሲሰሙ የግድግዳ ስዕሎቻቸውን በሙሉ አውርደው ደበቋቸው። እንደምን ዋልሽ ቬኔሲያዬ? ንጉሥ መክሲሚያኖስ ነበረ። እንደምን ዋልክ አባዬ? ደረቱ ላይ ተለጠፈችና ሳመችው። ቬኔሲያዬን ታውቃታለህ ልዑል? በውበቷ ዝና መላዋን ሮማ ስታጥለቀልቃት የንጉሴ ልጅ በመሆኗ ከምኮራባት በቀር አንተዋወቅም። ልዑል ማልኮስ በዓይኗ አተኩሮ ማየት አቅቶት መሬት እያየ መለሰ። በልተዋወቃት። ልዕልት ቬኔሲያ የውቦች ሁሉ ቁንጮ ናት። እጇን ስቦ ለልዑሉ ሰጠው። ልዑል ማልኮስ የእጁ መንቀጥቀጥ እንዳይታወቅበት እየተጠነቀቀ ጨበጣት። ከዚያ ሰዓት ጀምሮ ልዑል ማልኮስ ሐሳቡ ሁሉ ስለ ልዕልት ቬኔሲያ ሆነ። እሷን አግብቶ በውባ የቬነስ ከተማ በሰረገላው ሲሽከረከር ይታየው ጀመር። አንዳንድ ጊዜ ደግሞ በመክሲሚያኖስ ምትክ ንጉሥ ሮማ ሆኖ ልዕልት ቬኔሲያ በግቢው ውስጥ እንደ ፀሐይ ስታበራለት ይታየዋል። እመቤት ጠርሲዳ የልዑሉ ሁኔታ አላማራቸውም። የቬነሱን ልዑል አሳምረው ያውቁታል። ውበትን ለመቅጠፍ የሚሽቀዳደም አያሌ የሮማ ቆንጆችን ውበት ያበላሸ መሆኑን ሰምተዋል። ንጉሥ መክሲሚያኖስ የቆስጠንጢኖስ ጦር ምዕራባዊ ግዛቱን ሰብሮ ገብቶ የተደበቁትን ክርስቲያኖች እያሰለፈ ሮማ ከመድረሱ በፊት ልዑል ማልኮስን የመሰለ ጀግና ድንበሩ ላይ ጠብቆ ድል እንዲያደርግለት ይፈልጋል። ልዑል ማልኮስ ደግሞ ያለምንም ጥቅም ድንበር ላይ አይቆምም። አመሉን ያውቀዋል። የዚያ ሰሞን ማንዣበብ ልዕልት ቬኔሲያን ፍለጋ መሆኑ ገብቶታል። ስለዚህም ትናንት ማታ ወደ ልዕልት እልፍኝ መጣና ልዕልት ልጅነቱ አይበቃም ብሎ ፈገግ አለ። እንዴት አባዬ? ቬኔሲያ ልቧ ተሸበረ። ይህንን ግቢ በሰርግሽ አድምቂዋ። ሊወጣ የሚተናነቃትን እምባዋን በግድ ገታችው። አባቷ ለቬነሱ ልዑል ያጫት መሆኑን ጠርጥራለች። እመቤት ጠርሲዳ ደግሞ የልባቸውን ዘርግፈው ስለ ልዑሉ አጫወቷት። ልዕልት ቬኔሲያ ማልቀስ ጀመረች። አይገባም ልዕልት፣ ክርስቲያን ጽኑ ነው። እግዚአብሔር የልብሽን ሐዘን ያያል ይሏት ነበር እመቤት ጠርሲዳ። ነገር ግን የሰርቁ ቀን በቀረበ ቁጥር የቬኔሲያ ሐዘን እየባሰ ሄደ። ያ ውበትም ደመና ውስጥ የሰረገች ጨረቃ መሰለ። ካልጋ አትወርድም፣ አሊያም ደግሞ በእመቤታችን ስዕል ፊት ተደፍታ ታለቅሳለች። እምባ ቀለቧ ሆነ። እየከሳች እየመነመነች መጣች። እግዚአብሔር ሆይ ልጅህ እንደሆነ አትፈልግም?
ለምን አሳልፈህ ትሰጠኛለህ? ትላለች ዘወትር። እመቤት ጠርሲዳ የልዕልት ቬኔሲያን መታመም ሲያዩ ባለመድኃኒት ናቸው በማለት መክሲሚያኖስን አስፈቅደው አባ ሄርማንን ይዘዋቸው መጡ። አባ ሄርማን በመስቀላቸው ዳሰው በመጽሐፍ ቅዱስ ቃል ያጽናኗት ነበር። የራሳቸውን ታሪክ ሲነግሯትም ጽናቷ ያይልባት ጀመር። አባ ሄርማን ከመጡ በኋላ ፊቷ እየታደሰ ተስፋዋ እየለመለመ መጣ። ጽናት ተሰማት። ንጉሥ መክሲሚያኖስም የባለመድኃኒቱን ውጤት ሲያይ በዚያው እንዲቆዩ ተማጸናቸው። ልዕልት ቬኔሲያ የተጠመቀችውም በዚያ ወቅት ነበረ። አባ ሄርማን በልዕልት ሕይወት የማይጠፋ ሰው ሆኑ። ከዚያች የመንገድ ላይ ገጠመኝ ጀምሮ ታስባቸው የነበሩት ጽኑ ሰው አጠገቧ ሆነው በደንብ አስተማሯት። ከመክሲሚያኖስ ይልቅ አባቷ የሚመስሏትም እርሳቸው ነበሩ። ሕይወታቸው ራሱ ለእርሷ ትልቅ ትምህርት ነው። ጽናትና ቆራጥነት ጨምሮላታል። እግዚአብሔርን ተስፋ ማድረግ አስተምሯታል። አባ ሄርማን የተፈቀደላቸውን ጊዜ ጨርሰው ተለዩአት። የሰርጓ ቀንም እየደረሰ መጣ። የጥንቱ ሐዘንና ለቅሶም አገረሸባት። በተለይማ ልዑል ማልኮስን ባየችው ቁጥር ያንገሸግሻት ጀምሯል። በግቢው ውስጥ ደግሞ ድግሱ ቀልጧል። የቬነስ መንገዶችም ልዕልቷን ለመቀበል አሸብርቀዋል። የሮማ ሕዝብም የሰሞኑ ወሬው ይሄው ሆኗል። ሌሎች መኳንንቶች ደግሞ አኩርፈው ከግቢው ጠፍተዋል። ልዑል ማርቆስ ብቻ ይንጎራደዳል። እመቤት ጠርሲዳ የሚያደርጉት ጠፍቷቸዋል። የልዕልት ቬኔሲያ ሁኔታ እያሰጋቸው መጥቷል። በአንድ በኩል ልዑሉን ብታገባ ሕይወቷ ምን እንደሚሆን ያውቁቷል። ለቬነስ ጣዖት መስገድ ይኖርባታል። ያም እንኳን ልዑል ማልኮስ ካልጠገባት ነው። አለበለዚያ እንደ ሌሎቹ ሴቶች አንድ ቤት ተወርውራ በሐዘን ተቆራምዳ ትሞታለች። የሮማ ነገሥታት እንደው አይታመኑም፣ ይገለባበጣሉ። እመቤት ጠርሲዳ ልዕልት እውነቴን ነው ምልሽ፣ እመቤቴ ማርያም እዚህ ማጥ ውስጥ አትከትሽም ይሏታል። ምን ላድርግ እመቤት ጠርሲዳ? ትቼው ወደ መጣሁበት ኃጢአት ተዘፍቄ ደግሞ ጌታዬን ላሳዝን? እምባዋ ይቀድማታል። ሌሎች ደንገጡሮች በውበቷ ስለተነካው ልዑል እያነሱ ያደንቁላታል። ስለ ዝናዋ ይተርኩላታል። በቆንጆዋ የቬነስ ከተማ እንዴት ደልቷት እንደምትኖር ያጫውቷታል። በዚህ ጊዜ እባካችሁ ተውኝ፣ ሌላ ጨዋታ አምጡ ብላ ትቆጣቸዋለች። በውበቷ በሀብቷና በልዕልትነቷ ከምታገኘው ክብርና ዝና ይልቅ ለቬኔሲያ ደስታዋ የክርስትና ሕይወቷ ነው። ከመክሲሚያኖስ ግቢ ለእርሷ የሚናፍቃት የምድር በታቹ የቅዱሳን አጽም የተሞላበት ጨለማ ዋሻ ነው። የቬነስ ልዑልን አግብታ ከምታገኘው ቅብጠት ይልቅ ደስታዋ ከክርስቲያኖች ጋር ሰማዕት ብትሆን ነበረ። ከሮማ ዳንሰኞች የክርስቲያኖች ለቅሶ ይናፍቃታል ልዕልት ቬኔሲያ። በውበቷ የምትኮራ ቢሆን ኖሮ የሮማ ጎበዛስት እንደ ፍቅር አምላካቸው ቬነስ ሊሰግዱላት ደርሰው ነበር። በሀብቷ ብትተማመን ኖሮ የሮማ መኳንንት በግቢዋ ዙሪያ እንደ እንዝርት ባሽከረከረቻቸው ነበር። ግን ለእርሷ ይሄ ሁሉ አልነበረም። የደስታዋ ምንጭ፣ የሐሴቷ መዲና፣ ክርስቲያንነቷ፣ የእግዚአብሔር መሆኗ ነበር የሚያረካት፣ ልቧን የሚያስፈነድቀው። የዕለት ተዕለት ምኞቷም የሐር ልብሶች መለዋወጥ ሳይሆን
አባ ሄርማን የነገሯትን የክርስቲያኖች የፍቅር ኑሮ መኖር የክርስቶስን ሥጋና ደም መቀበል ነበር። ግን አባቷ የደገሰላት ኑሮ የዚህ ተቃራኒ የሰሜንና የደቡብ ያህል የተራራቀ በልቧ አስባው በአእምሮዋ ስላው የማታውቀው ነበር። ያ ቀን ያ ለእርሷ የተረገመ ቀን እንባና ሐዘን ያስከተለባት ቀን እየተቃረበ እየተሳበ መጣ። እመቤት ጠርሲዳ ደግሞ የቬኔሲያን ፊት በተመለከቱ ቁጥር ልባቸው በሐዘን መድባት ጀምሯል። ምን ያድርጓት? የት አስገብተው ይደብቋት? ሮማ እንደሆነች የመክሲሚያኖስ ናት። እመቤት ጠርሲዳ ዕቃ ሊገዙ ወደ ገበያ በወጡ ጊዜ አባ ሄርማን ጋር ሰው ላኩባቸው። አባ ሄርማን መልካቸውን ቀይረው ወደ ሰረገላው መጡ። እመቤት ጠርሲዳም የዕቃ ክርክር የያዙ መስለው ስለ ሁኔታው ሁሉ ለአባ ሄርማን አጫወቷቸው። አባ ሄርማን ቤታቸው ሮማ ከተማ በመሆኑ እንደማያስቸግር ነበር እመቤት ጠርሲዳ የሚያስረዷቸው። በተለይም በከተማዋ ግንብ አጠገብ መሆኑ ለሁሉም መልካም ነው ይሏቸዋል። ወደ ቤተ መንግሥቱ ሲመለሱ ቬኔሲያ አልጋዋ ውስጥ ሆና ታለቅስ ነበር። ድግሱ ደግሞ በግቢው ውስጥ ቀልጧል። ልዑል ማልኮስ ወደ እልፍኟ እየመጣ ነበረ። ልዑል ማልኮስ እንዳንበሳ በሚንጎማለል ትከሻው ላይ በወርቅ የተለበጠ ካባውን ደርቦ በኩራት ወደ ልዕልቷ ቤት ገባ። እመቤት ጠርሲዳ ሁለት እጆቻቸውን ወደ ኋላ መሳቅለው በሩ ላይ የሚያስተውሉትን ቅዝዝ አንዳች ነገር ያላቸው ይመስል ብለው ዓይኖቻቸውን እንዳፈጠጡ ለተመለከታቸው ሌላው ያልተረዳው እርሳቸው ብቻ የሚዋኙበት የምስጢር ዓለም ያላቸው ያስመስላቸዋል። ልዑል ማልኮስ እየተንጎራደደ መጣና እንደምን ዋልሽ እመቤት ጠርሲዳ ብሏቸው ወደ እልፍኝ ገባ። ልዕልት ቬኔሲያ ዓይኖቿ ደፍርሰዋል። ጉንጮቿ ከወረደባቸው የእንባ ጎርፍ የተነሳ የወንዝ መውረጃ ሸለቆዎች ይመስላሉ። ያ እንደ አጥቢያ ኮከብ ያበራ የነበረው ውበቷ በደመና ውስጥ የጠለቀች ጨረቃ ይመስላል። የሐዘን ደመና አጥልቶበታል። አንገቷን ካቀረቀረችበት አልጋዋ ቀና ስትልና ልዑል ማልኮስ ሲገባ አንድ ሆነ። የሮማ ቆነጃጅት እኮ ሲዳሩ ማልቀስ ልማዳቸው ነው ብሎ ፈገግ አለ። ከዚያም ወደ እመቤት ጠርሲዳ ዞር ብሎ ይህች ጽጌረዳ ከሮም ይልቅ ቬነስ ላይ ብትተከል የበለጠ ትፈካለች አላቸው። እመቤት ጠርሲዳ ግን በራሳቸው ዓለም እየዋኙ ስለነበረ ልዑል የተናገረውን ነገር ከድምፁ በቀር ቃላቱ አልተሰማቸውምና ዓይኖቻቸውን ወደ እርሱ መልሰው ቦዘዝ አድርገው አዩት። ምን ነው ሁላችሁም የከፋችሁ ትመስላላችሁሳ? አለ ልዑል ማልኮስ ዓይኑን ከእመቤት ጠርሲዳ ሳይነቅል። መልካም፣ የቬነስ ቆነጃጅት ዛሬ ይገባሉ። ልዕልትን ሊያስጌጧት ተዘጋጅተዋል። ከነገ ወዲያ ሰርጓ ላይ እውነተኛዋን የፍቅር አምላክ ቬነስን መምሰል አለባት። መልካም ሌሊት ቬኔሲያዬ። የመጨረሻዋ ቃል ለቬኔሲያ ጆሮ ከፍቅር ቃናው ይልቅ የሚሰቀጥጣት ሆነባት። የቬነስ ልዑል ሚስት ሆና በውቧ ከተማ የምትኖረውን ኑሮ አሰበችው። እንደገና ወደ ጣዖት አምልኮ፣ እንደገና ስለ ራስ ውበት ብቻ ወደ መጨነቅ፣ ስለ ታላላቅ ዘፈኖች፣ ስለ ጌጣጌጥና ሽርሽር ከማሰብ በቀር ሌላ ኑሮ አይጠብቃትም። ልዑል ማርኮስ እንደሆነ የመክሲሚያኖስ ወራሽ ለመሆን እንጂ በእርሷ ረግቶ በትዳር ጸንቶ አይቀመጥም። ከምዕራብ እስከ ምስራቅ የማያካልለው
የማያንኳኳው የሴቶች ጓዳ የለም። አንጀቷ እያረረ የነገሥታትና የልዑላን ሚስቶች እንደሚታሙት በድብቅ ገላዋን ለዝሙት አጋልጣ መኖር ነው የሚጠብቃት። ከፊቷ ያለው ጎዳና ከክርስትናዋ ጋር ሆድና ጀርባ የሆነ የፈተና መከራ መንገድ ነው። ፀሐይዋ እየጠለቀች ስትሄድና ደም የመሰለ ብርሃኗ በሮማ ተራሮች ጫፍ ተፈንጥቆ በልዕልት እልፍኝ ውስጥ ሲገባ ቤቱን የመከራ ቤት አስመሰለው። እመቤት ጠርሲዳ ልዕልት ቬኔሲያ እንባዋን በመሐረብ ጠራርጋ ከአልጋዋ ተነሳች። አቤት የኔ ልጅ! ይህ አይነቱ የቁልምጫ ንግግር ከልዕልት ክርስቲያን መሆን በኋላ የመጣ የፍቅር ድምፅ ነው። እግዚአብሔር ልጆቹን በእሳት ሲጣሉ ዝም ብሎ ያያል? እጆቿን ደረቷ ላይ ለጥፋ ነበረ። ልዕልት እሳት ውስጥ ሲጣሉ ዝም ቢልም እንዲቃጠሉ ግን አይፈቅድም። አሁንም ግድግዳውን እንደተደገፉ ነበር። ታዲያ ቬኔስ ሄጄ ልኖር ነው? እንደገና ወደ ኃጢአት ልመለስ? ምን ልሁን እመቤት ጠርሲዳ ምን ልሁን? አይኖቿ ዳግም እንባ ቀረሩ። እመቤት ጠርሲዳም በሐዘንና በሐሳብ የደከመ ሌት ተቀን እንቅልፍ በማጣት የታከቱ አይኖቻቸውን ቀስ አድርገው ክድና አደረጓቸውና መልሰው ከፈቷቸው። ቦዘዝ ብለው ልዕልትን ተመለከቷት። ሰውነቷ ከስቶ ታያቸው። አቅመ ቢስ መሆናቸው ቢሰማቸውም ልዕልትን ከዚህ ማጥ ማውጣት ያለባቸው እርሳቸው መሆናቸውን ያምናሉ። እግዚአብሔር የታመነ ነው አሉ እመቤት ጠርሲዳ ከንፈሮቻቸውን በዝግታ እያንቀሳቀሱ። ለራሳቸው ነበር የሚያወሩት። ለዚች የዋህና አንዲት ፍሬ ልጅ ክርስትናውን ያበሰርኳት እኔው ነበርኩ። ዛሬም ለፈተናዋ መውጫ የመፈለግ ኃላፊነት ያለብኝ እኔው ነኝ። ልዕልት መክሊቴ ናት። ተመልሳ ወደ ኃጢአት ኑሮ ገባች ማለት መክሊቴን ቀበርኩ ማለት ነው። እግዚአብሔርን አምኜ ያንኑ ያሰብኩትን መፈጸም አለብኝ። ሰው መዳኑን ያስባል፣ እግዚአብሔር ደግሞ መውጫውን ያዘጋጃል። ረጋ ብለው ወደ ቬኔሲያ ተጠጉ። የኔ ልጅ! ድምፃቸው ከሩቅ የሚመጣ ይመስል ነበር። ቆራጥ ነሽ? ምን ነው እመቤት ጠርሲዳ? ለሰማዕትነት የሚያበቃው ማመን ብቻ አይደለም መቁረጥም ጭምር ነው። እንዴት እመቤት ጠርሲዳ? ከዚህ ቤት ካልጠፋሽ በስተቀር የፈራነው አይቀርም። በምን ዕድሌ! ያማ ቢሆን እግዚአብሔር እንደሚወደኝ ባረጋገጥኩ ነበር። ይወድሻል ልዕልት። እግዚአብሔር የሚወዳቸው ልጆቹ ሲያሸንፉ ማየት ይወዳል። ስለዚህ ለውድድሩ ያቀርባቸዋል። እመቤት ጠርሲዳና ልዕልት ቬኔሲያ ምሽቱን በሙሉ ቁጭ ብለው ሲያወሩ ቆዩ። ከዚያም በራቸውን ዘግተው ስዕለ ማርያምን ከቆለፉበት አወጡና ጸሎት አደረሱ። እመቤት ጠርሲዳ የልዕልት ቬኔሲያን ፀጉር እየዳሰሱ ሲያጽናኗት ችግሯ ሁሉ የተቃለለላት፣ ወጥመዷ ሁሉ የተበጠሰላት መስሎ ተሰማው። መጨረሻ የሚሮጥ ክርስቲያን መጀመሪያ ከሚሮጥ ዓለማዊ ይበልጣል። የማሸነፍ ዕድሉ በአምላኩ የተረጋገጠ ነውና የእመቤት ጠርሲዳ ቃል ነበር። እናም እግዚአብሔር እንደማይተዋት አመነች። አልጋዋ ጫፍ ላይ ቁጭ ብላ ፀጉሯን ከሚያሻሹላት ከእመቤት ጠርሲዳ ጋር እግዚአብሔር እረኛዬ ነው የሚለውን የዳዊትን መዝሙር መዘመር ጀመሩ። በትርና ምርኩዝህ ያጽናኑኛል፣ በሕይወቴ ዘመን ተከትለውኛል። በፊቴ ገበታ አንተን ሰጥተውኛል፣
በጠላቶቼ ፊት ግርማ አልብሰኸኛል። ምሕረት ቸርነትህ ተስፋ ይሰጡኛል። እግዚአብሔር ለእኔ እረኛዬ ነው፣ የሚያሳጣኝ የለም ከምለምነው። በለመለመ መስክ ማደሪያ አዘጋጅቶ ወደ ዕረፍት ውኃ ይወስደኛል መርቶ። በድቅድቅ ጨለማ ብሄድ በሞት ጥላ አልፈራም ጨርሶ ስላለኝ ከለላ።